ሩታ ከሁለት ወር በፊት የሰማሁት መረጃ ልክ ነበር ማለት ነው። በውስጥ የደረሰኝ እኔም ከሁለት ወር በፊት ማለትም ፌብሩዋሪ አካባቢ ላይ የተናገርኩት ሩታና ደስታ በአንድ ቀን አብረው አምሽተዋል። ልደቷን አበባ ሰጥቶ ወርቅም ሰጥቷት ነበር። ከቪዲዮ በኋላ ግን በአንድ መዝናኛ ቦታ ታይተዋል ብዬ ማስረጃውን በኔም ቪዲዮ አጋርቼ ነበር። ዛሬ ደግሞ እንግዲህ ሩታ ሚዲያ ላይ መታ ከአብርሽ ሁለተኛ ልጅ አርግዣለሁ ብላለች። ብዙዎችም በሁኔታው ተደናግጠው የተለያየ ሀሳብ አስተያየት እያካፈሉ ይገኛል። አብርሽ ስለአሁኑ ጉዳይ ማመንም ከብዶታል። ከአንቺ ጋር ምን አይነት ግንኙነት ነው የነበረኝ በቅርቡም በማለት ሁለመናውን ተጠራጥሯል። በውስጥ በድጋሚ በተላከልኝ መረጃ ግን ሩታ ከደስታ ሳታረግዝ እንዳልቀረች በዝርዝር ከነማስረጃው ከነቀኑ እየደረሰኝ ይገኛል። እባካችሁ 2 ደቂቃ ብቻ ሰጥታችሁ እንድትሰሙኝ የዛሬውን መረጃ በአክብሮት ልጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ ሰላማችሁ ይብዛልኝ። ፈጣሪ አምላክ ጤናችሁን ይስጥልኝ። ጥሩ ምርቃት ምኞቴ የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤቴ አዲስ የሆናችሁ ሰዎች ደግሞ እባካችሁ ሰብስክራይብ በማድረግ የኔም ቤተሰብ እንድትሆኑኝ በአክብሮት በፍቅር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ሩታ እጅግ አስደንጋጭ ብሎም አነጋጋሪ ከዛም ባለፈ አስገራሚ የሆነ ቪዲዮ ለቃ ነበር። ከአብርሽ ሁለተኛ ልጅ አርግዣለሁ ብላ አብርሽን ስትነግረው ተመልክተናል። ይህ ጉዳይ መጨረሻው ቪዲዮ ላይ ፕራንክ ይሆናል ብለንም ብዙዎቻችን በጉጉት ስንጠብቅ ነበረ። ነገር ግን ሩታ አምርራለች። ሁሉም የፈጣሪ ስጦታ ነው ብላለች። ይህንን የሚክድ ሰው የለም። ልጅ የፈጣሪ ስጦታ ነው። ሩታ የምትሄጅበት ነገር ግን ዋጋ ያስከፍልሻል። በውስጥ የሚደርሱ መረጃዎች ሩታና ደስታ በልደቷ ቀን አካባቢ ሳይሳሳቱ አልቀረም ተብሎ የተለያዩ መረጃዎች በውስጥ እየደረሱኝ ይገኛሉ። ሩታ እርጉዝ መሆኗን ይፋ ካወጣችሁ በኋላ ደስታም አይኑን አፍጥጦ እንደሚመጣ ይኸው አስቀድሜ እየነገርኳችሁ ነው። ማነው የሚያስታውስ? ፌብሩዋሪ አካባቢ የተለቀቀ ቪዲዮ፣ ጥር መጨረሻ አካባቢ ማለት ነው፣ ወይም የካቲት መጀመሪያ አካባቢ በፈረንጆች አቆጣጠር። ታዲያ በዚህ ጊዜ ልደቷ ነበር ሩታ። ብዙዎቻችሁ ታስታውሳላችሁ። አብርሽ ደግሞ ከሄርሜላ ጋር በፍቅር የከነፈበት አጠቃላይ ሄርሜላ በጣም አብርሽን ይዛ ብዙ ነገር እያደረገች ሩታን ያስቀናችበት፣ ሩታም ደግሞ ከቡታጅራ መታ ስሜቷ ባልተረጋጋ መልኩ እጅግ ተደብራ ከቤትም መውጣት ያቃታት ጊዜ ነበር። ታዲያ ይህን ጊዜ ነበረ የሩታ ወንድም የሆነው ኖቬል እህቴ አትጎዳም፣ የእሷም አፍቃሪ አለ፣ የእሷም ወዳጅ አለ ብሎ ይህንን ግለሰብ ደስታን ያመጣው። ታዲያ ደስታ የተለያዩ ቪዲዮችን አብረው ሰርተው ነበር። የሚያስጠረጥር ነገር አልተመለከትንም። ነገር ግን በአንድ ቀን የተካሄደ አንድ ጉዳይ አለ። እኔም ከሁለት ወር በፊት ቪዲዮ ሰርችበታለሁ። የልደቷ ቀን የነበረ አንድ ጉዳይ፣ ይኸው በፎቶ እንደማስመለክታችሁ በሩታ ቤት የተለቀቀውን አይታችኋል ብዬ አስባለሁኝ። በልደቷ ቀን ላይ አበባን ይዞ ስጦታንም አበርክቶ ውድ ወርቅም አንገቷ ላይ እያደረገ ሩታ እኔ እንከባክብሻለሁ፣ እኔ ነኝ የምጠብቅሽ፣ እኔ እወድሻለሁ እያለ ደስታ ብዙ መልእክት አስተላልፏል። ቪዲዮ ካለቀ በኋላም ከዚህ ቤት ወጥተሽ አይምሮሽ ታድሶ መንፈስሽ ተረጋግቶ ወደ ራስሽ መመለስ አለበት በማለት ሩታን ከቤት ይዟት ወጥቶ ለመዝናናት እራትም ለመብላት ወደ ውጭ እንደሄዱም ጭምር በወቅቱ መረጃ ደርሶኛል ብዬ በቪዲዮ አጋርቻችኋለሁ። ታዲያ እንግዲህ እነዚህ ጉዳዮች መለስ ብዬ ሳያቸው 2 ወር አልፏቸዋል። ዛሬም እንግዲህ ሩታ መታ ደግሞ ከአብርሽ አርግዣለሁ ቆየት ብሏል ብላ የምትጠቅሰው ወራቶች ከነዚህ ጋር መገጣጠም ያሳያል። በሌላ በኩል አሁን አብርሽ ምን አይነት ስህተት ላይ ምን አይነት ቦታ ላይ እንደገባውም ትዝ አይለኝም። ከአንቺ ጋር የተገናኘውበትን ጊዜም አላስታውስም፣ ልጅ ይፈጠራል ብዬም አልገምትም ብሎ በመወዛገብ መልእክቱን እያስተላለፈ ይገኛል። ታዲያ ልጁ የማን ነው ብላችሁ ታስባላችሁ? ይሄን ጉዳይ ደግሞ አብርሽ ሰክሮ ራሱን ሳያስታውስ አስረግዟት ይሆናል አብረው ያድራሉን ብላችሁ የምትጠብቁ ሰዎች ደግሞ በቅርብ ነው ይህ ክስተት የተፈጠረው። ታስታውሳላችሁ ብዙዎቻችሁ። አብርሽ ወደ ህይወቴ ተመለስ ብላ እሱ እንዲጠጣ አድርጋ የእርቃን ፎቶን ቪዲዮን የያዘችበት ቀን ምናልባት በዛ ቀን እንኳን ያደሩበት ጊዜ ነው እንዳይባል ይህ ክስተት ከሆነ ገና 1 ወርን በቅጡ አልሞላም። ሩታ ደግሞ እርጉዝ ነኝ ይህንን ያወቅኩትም አሁን ትንሽ ቆየት ያለም ይመስለኛል ብላ ነው የተናገረችው። ስለዚህ ምናልባት በዛ ቀን እንኳን አብርሽ ተሳሳተ ቢባል ይህ ቀን 1 ወርም አልሞላውም ማለት ነው። አጠቃላይ ያሉት ነገሮች የሚያሳየው ከነገርኳችሁ መረጃዎችም እናንተ አቀናብራችሁ ለመረዳት ትችላላችሁ ብዬ አስባለሁኝ። አጠቃላይ የሚያሳየው ከ2 ወር ከ3 ወር በፊት ከደስታ ጋር የተፈጠረ የአንድ ቀን ጉዳይ እንደሆነ ነው። እስቲ
እስቲ ይህንን ጉዳይ አስመልክታችሁ እናንተስ በጨዋነት ምን አይነት ሀሳብ ትሰጣላችሁ? ሩታ ከአብርሽ አርግዣለሁ ብላ በሰራችሁ ቪዲዮ ብዙዎቻችሁ ልጅ ጥሩ ነገር ነው፣ ልጅ መወለድ አለበት፣ ሩታ እንኳን ደስ አለሽ፣ ለልዑሌ እህት ወንድም ያስፈልገዋል እያላችሁ ብዙዎቻችሁ ኮመንት ስታረጉ ተመልክቻለሁ። ይሁን እናንተ ለመልካም ቀና ትብብራችሁ ቀና አመለካከታችሁ ነው ይህንን ያደረጋችሁት። ነገር ግን በዚህ ጊዜ ልጅ ዝም ብሎ መወለድ አለበት ብላችሁ ታስባላችሁ? እናት አባት አንድ ላይ ሳይስማሙ ልጃቸውን በጋራ ለማሳደግ አንድ ላይ ሳይሆኑ ዝም ብሎ ልጅ መወለድ ውስጥ ትርጉም አለው ብላችሁ ታስባላችሁ? አብርሽስ ዝም ብሎ ይህንን ልጅ መቀበል አለበትስ ብላችሁ ታስባላችሁ? አብርሽ እኮ በልጅ እንደማይጨክን ሁላችንም እናውቃለን። ለራሱ ለሆነው ልጅ በፍቅር ጊዜ ለተወለደው ልጃቸው ለሚያምነው ልጃቸው ልዑሌ እንዴት እንደሚሆን ከሩታ ጋር እየተጋጨ እሱ ራሱን ሕግ ቦታ ድረስ የሚያስጠይቅ የተለያዩ ነገሮችን እያደረገ ነው ልጁን የሚንከባከበው ልጁን የሚያሳድገው። ነገር ግን አሁን ግን ሁለተኛ ልጅ ያንተ ነው የተባለበት መልኩ ስላላሳመነው እንዲሁም ደግሞ ሩታ ያሰበችው ሌላ ሴራ ነው ብሎም ስላመነበት ጭምር ነው አሁን ላይ መቀበል ያቃተው። ስለዚህ ይህ ጉዳይ አሁን ላይ ትኩረት የሚፈልግ ይመስለኛል። ቢቻል ሁለቱን ግለሰቦች ትልልቅ ሰዎች ሽማግሌዎች ገብተው ቢያስማሟቸው መልካም ነው። ሁለት ነጥቤን በስተመጨረሻ ላስቀምጥላችሁ። እናንተም ይህንን ሁለት ነጥቤን ሰምታችሁ ትክክል ነህ ወይም አይደለም ብላችሁ ሀሳባችሁን ታሳውቁኝ በአክብሮት ልጠይቃችሁ። የመጀመሪያው ነጥቤ ሩታ እንደ በፊት ጊዜው በልጅ አስሬ በልጅ በውሸት ይዤ እሱን አብርሽን ወደ ህይወቴ መልሰዋለሁ፣ ከሄርሜላ ጋር የሚፈራረሙትም ነገርም ውሸት ውድቅ እንዲሆን አደርጋለሁ ብለሽ እያሰብሽ ከሆነ ተሳስተሻል። ይህ እርግዝና የውሸትም ከሆነ በድጋሚ ሌላ ስህተት እየሰራሽ ነው። በሌላ በኩል እርግዝናሽ እውነት ከሆነና ደግሞ ምናልባት ልጁ የአብርሽ መሆን አለመሆኑን ሳታረጋግጪ ሌላ ነገር በህይወትሽ ደስታን በህይወትሽ መሀል ላይ መጥቶ እንዳለ እያወቅሽ ያንን ነገርም እርግጠኛ ሳትሆኚ ወደ አብርሽ ለማምጣት የሄድሽበት ርቀትም ከሆነ ዋጋ ያስከፍልሻል። በዛም አለ በዚህ እባክሽ ሩታ ቆም ብለሽ ልታስቢ የሚገባበት ሰዓት ነው ብዬ አስባለሁ። በሷ በኩል የምትገኙ እናቷ፣ እህቶቿ፣ ቡታጅራ የምትገኙ ትልልቅ ሰዎች ሁሉ እንወዳችኋለን፣ ምክራችሁንም እናከብራለን። እባካችሁ ሩታ እህታችን መካከል ገብታችሁ ካለችበት ነገር እንድትነቃና አሁን ደግሞ ይዛ የመጣችሁን ነገር በትኩረት ራሷን እንድትመረምር የእውነት የቤተሰባዊ ምክራችሁን እንድታስተላልፉላት በአክብሮት በዚሁ እጠይቃችኋለሁ። ይህን ጉዳይ አስመልክቶ ይህንን የተመለከታችሁ ኦዲየንስ የሩታም የአብርሽም ወዳጅ አድናቂዎች ይህን ዛሬ የተለቀቀውን የሩታም ቪዲዮ አስመልክቶ እናንተስ የተሰማችሁ ምን አይነት ነገር ነው? እውነት ነው ብላችሁ ታስባላችሁ ወይስ አታስቡም? እንዲሁም ደግሞ አብርሽ ይህንን ነገር አምኖ ልጁን ማሳደግ አለበት ሁለተኛውም እንዲሁ እየተጨቃጨቁም ይቀጥሉ ብላችሁ ታስባላችሁ ወይም ደግሞ ሌላም ነገር ካለ ይጣራ ብላችሁ ታስባላችሁ? እባካችሁ ኮመንታችሁን እናንተን ብታሳውቁኝ ብመለከተው ደስ ይለኛል። ጠቅለል ባለ መረጃዎች ይዤ መጣሁ። ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘው። ሰላም